السلام عليكم ورحمة الله وبركاته. ودنا يتكبراتشو هرماج تملكاتشوች እንደምከረማችሁ እንደምሰነበታችሁ እኔ ሰላም ነኝ አልহামዱሊላህ። ዛሬ ማስተዋወቃችሁ ውድ አድማጭ ተመልካቾቼ ስለ ፈርሻ ነው። አንዳንድ ነገሮችን ጠቃሚ ያልኳቸውን ይዤላችሁ ቀርባለሁ። ተከታተሉ። ፈርሻ በሀገራችን ላይ ኳሊቲ ሆኖ አንደኛ ደረጃ የሚሸጡ ኮምቦልቻ ከተማ ላይ ማስተዋወቃችሁ እንዲሁም ዋጋቸውን በዝርዝር እነዚህ በረጃጅሙ ሳይዝ እስከ 50,000 እንዲሁም 40,000 35,000 ልዩነታቸው እንደ ጥራታቸው ማለት ነው። እነዚህ አጠራጣር የሚሉት ደግሞ አጠራጣር በሚሉት ሳይዝ ደግሞ ባለ 7,000 እስከ 25,000 ድረስ ይገኛሉ። ውድ እህቶቼ በውጭ ሀገር ለምትኖሩ ኮምበርታ ብርድ ልብስ ለምሳሌ ፈርሻ እንዲሁም ደግሞ የዚህ አይነት ሳይዝ ከውጭ የምታመጡ በ6,000 በ7,000 የሚገኙ እነዚህ ማለት ነው። አብዛኛውን ጊዜ አዲስ አበባ ቃችሁ ሲወርድ ወይንም ኮምቦልቻ ሊሆን ይችላል ክፍለ ከተማ እስከሚደርስ ድረስ ብዙ ወጪ አለባችሁ። ማወቅ ያለባችሁ ነገር አገራችን ላይ እቃው ጥራት ካለው እዚህ ታማኝ ቤተሰብ ካላችሁ እቃችሁን ከመምጣታችሁ በፊት ገዝቶ ጃሂዝ ሊያደርግላችሁ ይችላል ማለት ነው። እቃዎቹ ጥራት ያላቸው እነዚህ ደግሞ በካሬ ተቆራጭ ናቸው። ብዙ አይነት አላቸው። እነዚህ በካሬ አንድ ካሬ 3,000 ብር ማለት ነው። ብዙ አይነት አላቸው። አንድ ላይ ስለተደበረ ነው። ብዙዎቻችን ከክፍለ ከተማ ከአዲስ አበባ እስከ ክፍለ ከተማ 30,000 40,000 እንበላለን። ከብርድ ልብስ ጀምሮ ከፈርሻ ጀምሮ ከውጭ ሀገር እየተላከ ውድ አድማጭ ተመልካቾች የምነግራችሁ ነገር ቢኖር አገራችን ላይ ጥራት ያለው እቃ ይገኛል። እናስተዋውቀው ኮምቦልቻ ነው። አካባቢው አሞር ካፌ በሚባለው አካባቢ ላይ እንገኛለን። አማራጭ ብዙ ቦታ አለ። ጥራት ያለው እቃ ይዘንላችሁ ቀርበናል። ቀረብ አድርጌ ላሳያችሁ። ሳይዛቸው እነዚህ በጣም ያምራሉ። ብዙዎቻችሁ ደግሞ ሳጥኑ ሲጠቀጠቃችሁ ምትልኳላችሁ። እዙ ነው የሚሻለው። ጥራትም ብዙ ከለር አለ። እዛ በሚሸዋር ተገዝቶ ነው አይደል የሚመጣው። በሚሸዋር ተገዝቶ እንደመምጣቱ ከለሩ ላትወዱ ትችላላችሁ። እዚህ ግን በቃ የምታምኑትን ሰው ልካችሁ ከለሩን መርጣችሁ መግዛት ትችላላችሁ። ተቆራጩም እንደዛው ብዙ አይነት ከለር አለው። እንደምትወዱት አልጠራጠርም። እስከ ጃማ ደጎሎ እስከ ቦረና ድረስ በዚህ ብዙ ልጆች እስከ 30,000 40,000 እየተበሉ የሚልኩ አሉ። ከዚህ ከተገዛ ግን ወጪው ይቀንሳል። ከአዲስ አበባ የመጣበት እንደገና ደግሞ ከዚህ እስከ ቦረና ድረስ ጃማ ወረኢሉ እንዲሁም በዚህ ደግሞ እስከ ወረባቡ ሀይቅ እስከ ባቲ ከሚስ ብዙ የተለያየ ቦታ ሲሄድ ትራንስፖርት ይበላችኋል። የሚወስድላችሁ ሰው ደግሞ በነፃ አይወስድላችሁም። ቤተሰብም ቢሆን ለሱ ተከፍሎት ነው ምግቡን ችላችሁ ነው የሚመላለስበት። ብዙ ነገር አለው። እቃው ሊጎድ ይችላል። ልብ ልትሉ የሚገባው እቃ ሀገራችን ላይ ኳሊቲ ይገኛል ማለት ነው። ታማኝ ሰው ከገዛላችሁ በቃ ይሄ ሁለተኛና አንደኛ ደረጃ የሚባለው በግልጽ ያስታውቃል። እንደምትወዱት አልጠራጠርም። ዋጋቸውንም ዘርዝሬላችኋለሁ። ያልተብራራ ካለ ኮሜንት ላይ አስቀምጡልኝ። እናመሰግናለን። ውድ አድማጭ ተመልካቾች በቀጣይ ቪዲዮ እስከምንገናኝ በያላችሁበት አላህ Subhanahu Ta'ala ይጠብቃችሁ። ዛሬ የምናስተዋውቃችሁ ይሄ ነው። የፈርሻ አይነት ነው። ብርድ ልብስ ሰብስባችሁ ብትመጡ ደግሞ ደስ ይላይም ኮምቦልቻ ላይም አስመራጭ የሆነ ብርድ ልብስ አለ። ስለ ቤት እቃ ደግሞ ቢበላሽ እንኳን ማለት ነው ምነግራችሁ ነገር በስተመጨረሻ ከተሰነባበትኩ በኋላ መመለስ አይሆንብኝ። እቃ ቢበላሽ አገር ውስጥ ያለቃ ከሆነ እዙ መስተካከል ይችላል። ከውጭ የሚመጣ እቃ ሲበላሽ እንኳን አንዳንድ ጊዜ መስተካከል አይችልምና ብዙ እቃ የምትልኩ እህቶች በተለይ እንግዲህ 90% ሴቶች ናቸው እቃውን የሚልኩት። 95 ባደርገውም ያው አይፈረድብኝም እና ለዛ ጥንቃቄ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እደግመዋለሁ። አሞር ካፌ እንገኛለን።